ሁሌ መድረክ ላይ የሚነገረው የምትሰሙት ሁለትም ሶስትም ሆናችሁ ብትሰበሰቡ በምናችሁ እገኛለሁ ነው የሚለው። ይህ ሁሌ የተለመደ ቃል ነው። እግዚአብሔር የሚገለጠውና እግዚአብሔር የሚገኘው የት መካከል ነው ማለት ነው? በተደራጀ ሰው ላይ ነው የሚገኘው። ባልተደራጀ ሰው ላይ እግዚአብሔር አይገኝም። ይህንን ትምህርታችን ነው። ሁለትም ሶስትም ሆናችሁ ብትሰበሰቡ ሁለትም ሶስትም ከአንድ በላይ ለመሆናችን ነው እንጂ ከዚያ በላይ እስከ ብዙ ነው። ስለዚህ ትምህርታችንን መደራጀት ነው። እያንዳንዳችን አንዱ በጉልበቱ፣ አንዱ በእውቀቱ፣ አንዱ በገንዘቡ፣ አንዱ በሀሳብ የዚህ ሁሉ ድካም የዚህ ሁሉ ውጤት ናት ይህች ቤተክርስቲያን። ስለዚህ ይህች ቤተክርስቲያን በመደራጀት ነው የተገኘችው። ይህ ግን አደረጃጀት ህይወታችን ነው። ያለ አደረጃጀት መኖር አንችልም። እሱን ያዙልኝ። አደረጃጀት የሌለው ሰው ሲደራጅ ነው ሁሉ ነገር መስራት የሚችለው። ይህን በጥቂቱ ምሳሌ ልመስልላችሁ። ከሰማይ ደመና ታዩታላችሁ። ደመና ዞሯል። ከሰማይ ደመና ሂዶ ከውቅያኖስ ውሃ ቋጥሮ ይመለሳል። ውሃ ቋጥሮ ይመለስና ምን ያዘንባል? ዝናብ ያዘንባል። ዝናብ ሲያዘን ዝናቡ መሬቱን የሚያርሰው አንዷ ጠብታ ናት። መሬት ማረስ የምችለው የብዙ ጠብታ ውጤት ማለት የብዙ ነጠብጣብ ዝናብ ነው ምድር ማረስ የሚችለው። ምድር እንኳን የምትረሰው በብዙ ነጠብጣብ ዝናብ ነው። የዝናብ ነጠብጣቦች አንዱ ነው። ተደራጅተው ሲወርዱ ምን ይርሳል? መሬት ይርሳል። አንዷ ዝናብ ብቻ ግን ከሰማይ ብትወርድ፣ አንዷ ነጠብጣብ ብቻ ብትወርድ መሬት ታርሳለች? መሬት ማራስ አይደለም መኖር አለመኖሯ ይታወቃል። ማለት አየር ላይ ነው የምትቀረው። የአየሩ ሙቀት ብቻ ያስቀራታል። አያችሁት? አንድ ሰው ካደረጃጀት ከወጣ መኖር አለመኖሩ አይታወቅም። የቤተ ክርስቲያን ህልውና፣ የኛ የኦርቶዶክሳውያን ህልውና መኖር አለመኖሩ የጠፋው አደረጃጀት ስለቀረ ነው። የአንድነታችን ስለተበጠሰ ነው። ስለዚህ አንድ ሰው ብቻ አይወርድም፣ ማራስ አይቻልም። ንግግራችንም፣ ስብከታችንም፣ ጩኸታችንም መኖር አለመኖራችንም አልታወቅ ያለው ጩኸታችን ሳይቀር አልሰማ ያለው ከዚህ ቀድሞ ቤተ መንግስት ያንቀጠቅጥ የነበረው አንድነታችንና ጩኸታችን አሁን የተናቀው አንድነት አደረጃጀት ስለሌለው ነው። ለየብቻው ነው የሚጮህ፣ ለየብቻው የሚጮህ፣ ለየብቻው ሰላማዊ ሰልፍ የሚወጣ፣ ለየብቻው በየሚዲያው የሚጮህ ሰው መቼም ቢሆን ምድርን ማራስ አይችልም። ነጠብጣብ ዝናብ እንኳን ምድርን የሚያረሰው በዚህ ነው። ሌላ ምሳሌ ልንገራችሁ እናንተ የምታውቁት። ከሁሉም በላይ በቤተክርስቲያናችን አስተምሮም እንደተገለጠው ፀጉር አለ። ፀጉር ለራስ ምንድን ነው? ጌጥ ነው አይደል? ፀጉር ለራስ ጌጥ ነው። እንደው ሊቃውንት በተርጉማን ሲተረጉሙ ለራስ ፀጉር ጌጥ እንደሆነ ሁሉ ለመምህር ደቀ መዛሙርት ጌጥ ናቸው ተብሏል። ለራስ ለአካልን ፀጉር ጌጥ ነው። ግን ፀጉር ጌጥ የሆነው አንድ ፀጉር ነው ወይስ ብዙ ፀጉር ነው? አሁን አንድ ፀጉር ብቻ ራሳችን ላይ ብትኖር መኖር አለመኖር አይታወቃል። ጌጥ የሆነናል። ጌጣችን የጠፋው ይሄ አደረጃጀት ስለቀረበ ፀጉር እንኳን ለራስ ጌጥ መሆን የቻለው ብዙ ፀጉር በአንድ ራስ ስለኖረ ነው። ለዚች ቤተክርስቲያን ለዚችም ሀገር ጌጥ የምንሆነው ምን ስንሆን ነው? ምን ስንሆን ነው? ስንደራጅ ነው። ያልተደራጀ ክርስቲያን ለቤተ ክርስቲያን ለሀገርም ጌጥ አይሆንም፣ ምንም አይጠቅምም። ያልተደራጀ ፀጉር አንድ ፀጉር ብቻ ራስን ከፀሐይ እንደ ፀጉር ከፀሐይም ከምንም ሊያድን አይችልም። አንድ ፀጉር ብቻ ከምንም ልታድን አይችልም። የተበታተነ አደረጃጀት የሌለው ክርስቲያን በየትኛውም መንገድ ለምንም አይጠቅምም። መኖር አለመኖሩ አንድ ፀጉር ብቻ ቢኖራችሁ በሌለው ፀጉር የሌለው ሰው በሚሰደው ስድብ ከመሰለ ያድናችኋል? አንዷ ፀጉር ታድናለች? ያልተደራጀ ክርስቲያን ሁሌም ማንኛውም ሰው እየመጣ አፉን ይከፍትበታል። የትኛውም ሰው ፓስተሩም እየመጣ ንግግሩን የሚጀምረው በእኛ ነው፣ ስድቡን የሚጀምረው በእኛ ነው። ፖለቲከኞቹ ንግግራቸውን የሚጀምረው እኛን ሰድበው ነው። ጀግንነታቸውን የሚያሳውቁ እኛን አሳደው ነው፣ እኛን ገለው ነው። ያልተደራጀ ክርስቲያን ሁሌም ለቤተክርስቲያን ጌጥ አንሆንም። ካልተደራጀ ይችን ቤተክርስቲያን ለክርስቶስ ጌጥ አንሆንም። ቅድም እንደነገርኳችሁ ራሳችን ማን ነው ብያችኋለሁ? ማን ነው ብያችኋለሁ? ክርስቶስ። ለራስ ጌጥ የሚሆነው ምንድን ነው? ስንት ፀጉር?
ብዙ ፀጉር ምን ያለው ፀጉር ግን አደረጃጀት ያለው ፀጉር አይደል? ስለዚህ ለክርስቶስ ጌጥ የምንሆነው አደረጃጀት ሲኖር ነው። ስለዚህ ወዳጅ ተደራጅተን እቺ ቤተክርስቲያን መጠበቅ ካልቻል ከዚህ በኋላ ምንም አይነት ደወል የለም። ከዚህ በኋላ ምንም አይነት ድምፅ የለም። ይሄ የመጨረሻው ነው። የመጨረሻው ነው። ሌላ በሚባለው እንገራችሁ እነዚህ ጠላቶቻችን ተበታትነው ነው እየገደሉን እያሳደዱን ያለው ወይስ አንዱ ነው? አንዱ ነው ነው ተበታትነው ነው? መዋቅር ሰርተው ነው ወይስ በአጋጣሚ ነው እያሳደዱን ያለው? መዋቅር ሰርተው ያው መዋቅር አይደለም መንግስት ይዘው ስርዓተ ትምህርት ቀርጸው ፖሊሲ ይዘው ከኛ በግብር የሚሰበስቡትን ገንዘብ መሳሪያ ገዝተው ነው እኛን እያሳደዱ ያለው። መንግስት ይዘው መዋቅር ሰርተው ጠላቶቻችን እያሳደዱን ከሆነ አባቶቻችን በአባባል ምን ይላሉ? እሾህ በእሾህ ይነቀሳል፣ ነገር በነገር ምን ይባላል? ይከሰሳል ወይም ይመለሳል። ነገር የሚመለሰው በነገር ነው። እሾህ የሚነቀሰው በእሾህ ነው። በመዋቅር ካጠፉን፣ በመዋቅር ቤተክርስቲያኗ ከተሳደደች፣ ጠላቶቻችን መዋቅር ሰርተው መሳሪያ ይዘው ካሳደዷት፣ ይህችን ቤተክርስቲያን ከስደቷ የምንመልሳት በተሳደደችበት ነው። መሳሪያ ይዘው ካሳደዱን መሳሪያ ይዘን ለምን እንላለን? መዋቅር ሰርተው ወንበር ይዘው ስልጣን ይዘው ካሳደዱን ስልጣን ይዘን ነው ይህች ቤተክርስቲያን የምንጠብቃት። አደረጃጀት ይሄ ነው። ከገባን ይግባል። እግዚአብሔር ልብ ይስጠን። አዲሲቷ ኢትዮጵያ ማለት እነ ሊቀ ሊቃውንት ማይኖሩባት ሀገር ማለት ነው ወዳጅ። አዲሲቷ ኢትዮጵያ ማለት ትርጓሜ የሌላት ሀገር፣ መጽሐፍ ቅዱስ የማይገኝባት ሀገር፣ ባህልና ታሪክ የሌላት ሀገር፣ ስርዓትና ሕግ የሌላት ሀገር ማለት ነው። አዲሲቷ ይሏቸዋል ነፍስ የሌላት በድን ሀገር ማለት ነው። አወቅ በድን ላይ ምን ፍትህ ትለምናለህ ታዲያ? ሬሳ ላይ ምን ፍትህ ትለምናለህ? ፍትህን ማስከበር የራስህ ነው። ፍትህን ማስፈን ይሄ የአባቶቻችን ታሪክ ነው። አባቶቻችን ቀድሞ ከሶስት ነገሮች አይወጡም በጭራሽ። ሶስት ነገሮች ምንና ምን? አንደኛ ፍቅረ እግዚአብሔር ነው። ፍቅረ እግዚአብሔር ሰማይ ምድሩን የፈጠረ ቅድመ ዓለም የነበረ እግዚአብሔርን መውደድ ነው። በፍጹም ልብ በፍጹም ሐሳብ ከሱ ላይ ወጡ ቃል ገብቶ የወጡ ናቸው አባቶቻችን። እግዚአብሔርን አይክዱም፣ ሕጉንም አይጥሱም፣ ትእዛዙን ይጠብቃሉ። አለቀ። ፍቅረ እግዚአብሔር ይለዋል፣ ትእዛዙን መጠበቅ ነው። መሰት አፈቅሩኒ ዕቀቡ ትእዛዜ ያለውን እግዚአብሔርን ይዘው ይጓዛሉ። ብትወዱኝ ትእዛዜን ጠብቁ አለ። እሺ ያሉ ኢትዮጵያውያን ትእዛዙን ጠበቁ። ፍቅረ እግዚአብሔር ነው ይሄ። ሁለተኛ ፍቅረ ቢጽ ኢትዮጵያውያን አባቶቻችን ያስተማሩን የነገሩን የኖሩት ይህንን ነው። ፍቅረ ቢጽ ማለት ሰውን መውደድ ነው። ሰውን አለመግፋት ነው። በእምነቱ ለይተህ የምትገፋው ሰው የለም። በጎጥ በሰፈር ለይተህ የምትገፋው ሰው የለም። ሰውን ትወዳለህ። ከተበደለ ፍትህ ታስከብርለታለህ። ከተገፋ ከተፈለቀለ ትመልሳለህ። ሰውን መውደድ የቀዳሚ ተግባር ነው። ሶስተኛው የኢትዮጵያውያን መለያና ዋናው ፍትርት ነው። ፍትርት ማለት ቅን ፍርድ ማለት ነው። ቅን ፍርድ ማለት ምን ማለት ነው ያልክ እንደሆነ መንፈሳዊ ሕግ ለማይገባው ሰው ስጋዊ ሕግን ይጠብቅ ዘንድ ታደርጋለህ ማለት ነው። መንፈሳዊ ሕግ ማለት ምን ማለት ነው? ቀኝ ጉንጭህን ለሚመታ ግራውን ስጥ። ይሄ ማለት ወንድምህ ተናዶ መጥቶ አንተን ቢመታ ወንድምህ የወንጌል አማኝ ስለሆነ አንተ ወንጌልን ትሰብክለታለህ ነው። ዘወር ብለህ ወንድምህ ነው። አንዱ እጅ ሽንኩርት እየከተፈ ሌላኛው እጅ ቢቆረጥ አይ ይሄኛው እጅ መቆረጥ አለበት አይባልም። አይደለምን? አንድ ክርስቲያኑን ቢገፋው ታግሶ ያልፋል እንጂ ወንድሙን ተመልሶ አይመታ። ቀኝህን ለሚመታ ግራን ስጥ ማለት ለወንድምህ ነው። አንገት ለሚቆርጥና ሃይማኖት ለሚያጠፋ ቤተክርስቲያን ለሚያረክስ ግን እንዲህ አይነት ንግግር የለንም ወዳጅ። አስተውላ ተጋድሎ መንፈሳዊ ነው። ይሄኛው ክርስቶስ የነገረን ወንድምህ ነው። አስተውል። እንዲህማ እንዳንል ለሚቆርጡንስ ቢሆን ዝም ብለን ብንቆረጥስ ያላችሁ እንደሆነ አባቶች አልነገሩንም እንጂ እናደርገው ነበረ። ጣሊያን ሲመጣ እንደዛ አድርገው ቢሆን እስካሁን እኛም የለን አንፈጠርም በጭራሽ። ኦርቶዶክስም የለችም። ፍትሃቸውን ራሳቸው ናቸው ያስከበሩ። አድዋ ላይ መዝመት ምን አስፈለጋቸው? ከሃዲ መጣ ሃይማኖት የሚያጠፋ ሀገር የሚወር ተነስ ሳልዋጥ ምኒልክ አይደለም። በዚህ ሰዓት ኢትዮጵያዊ ተመመ። ኧረ ከባድ መሳሪያ ያለው ብሎ አልፈራም። ታቦተ ቅዱስ ጊዮርጊስን ተሸከመ። ሊቃውንቱ በዝማሬ ቅኔያቸውን እያደረሱ ድጓቸውን እያደረሱ አቋቋማቸው ይሄ እንጂ ወግድልኝ ድጓ ወግድልኝ ቅኔ ወንዶች ከዋሉበት እውላለሁ እኔ አሉ ሊቃውንቱ። በሃይማኖት ቀልድ የለም፣ በሀገር ቀልድ የለም። አስተውል። ሀገር ከሌለ ቤተክርስቲያን የለህም። ቤተክርስቲያን ከሌለች እምነት የለህም። እምነት ከሌለ ምን ላይ ትኖራለህ? አትድንም።
ዘላለማዊ ሕይወትን ለማግኘት በእምነት መኖር፣ እምነት እንዲኖር ቤተክርስቲያን ትኑር፣ ቤተክርስቲያን እንድትኖር ሀገር ትኑር። ሀገርን በፍትህ የምትመራ ለማድረግ ደግሞ ራስህን ማዘጋጀት። ይሄ እሁድ ላይ ተንበርክከህ ብትለምን እንዲያው አጋጣሚ ቢያሳድሩ እንኳን ሰኞ መጥቶ ይገሉሃል። አለቀ። ይሄ ስለዚህ ፍትህ የሚለመን የሚለቀስለት አይደለም። ፍትህ ማስከበር የኛ ተግባር፣ ሊቃውንቱም ምዕመናንን ማስተማር ነው። በዚህ አለቀ። መልፈስፈስ የሚባል ነገር የለም። የፈራ ከገለአድ ይመለስ ነው። ኦርቶዶክስ ከሆን ከኦርቶዶክስን ማቆየት ያንተ ድርሻ ነው። በእኛ ጊዜ ትጥፋ ትቅር፣ ኢትዮጵያ ትደለት ትሰረት እኮ ትቅር ወይ ከሆነ እንስማማ። አይ ስለዚህ ፍትህ አተናል። ፍትህ የምናገኘው እግዚአብሔርን ይዘን በራሳችን። እናንተ ገና በልልታ ድንቁርና ውስጥ ትጨበጨባላችሁ። ከዚህ ውጣ። ሰባኪያኑ ምራች አረጋጉን፣ እናስብበት። ሰው መሆናችን እንረዳ። የቤተክርስቲያን ጉስቁልና የሰው ክብር ይገባል። ዝም ብሎ ማጨብጨብ ማለት ሁካታ ማኖር ማዘመር አለቀ። ዘምረናል። አሁን ግን እናስብ፣ ማሰብ እንፈልጋለን። ሰው መሆናችን ማሰብ እንፈልጋለን። እውነት ተደብቋል። ኦርቶዶክስ ተፋዟል። ክርስቲያን መሆኑን ማያውቅ ዘማሪና አጨብጫቢ እንዲሆን ብቻ የተሰራበት ወዳጅ ውጣ። ጅላቱን ነፍራቃ ጅላጅል ሰውነቱን ማይረዳ እየሆነን ያለነው። ከዚህ ወጥተን ማሰብ ይጠይቀናል። ያለንን ችግር ኦርቶዶክስ ማን እንደሆነ ታውቃላችሁ? ትልቅ የድንጋይ ወፍጮ እየፈጨ የሚደንስ ሰው ነው የሚመስለው። ታች ላይ ሆኖ የሚደንስ ሰው። እኛ ደግሞ በጭብጨባና በእልልታ የምንልካችሁ ደግሞ ልክ ማደንዘዣ ወጊዎች ነው የምንመስለው። ሰው መሆን አልቻልንም። ሰው ይታረዳል፣ ይገደላል፣ ኩላሊት ይወጣል፣ ያርዱታል፣ ይጥሉታል። ምንም ስለ ሰው ክብር የለም። ማንም ትንፍሽ የሚል የስብከት አቅጣጫ የለንም። እና እኔ የማስተምረው ህዝቤ መምህር ነኝ ያሉት ሙቶብኝ ምን አደርጋለሁ? ምንድነው መምህርነቴ? ሊቁ ምናምኑ ሰባኪው ምናምን ምን ያደርጋል? ስብከቴ አባት ምናምን ምናምን ምን ያደርግልኛል? እኔ እኮ ህዝብ ውስጥ አለ ነው። የበጎች እረኛ መሆን የሚቻለው በጎች ካሉ ነው። ከሌሉ ምንድነው እረኝነት? ምንድነው እረኝነት? ምንድነው አባትነት? ምንም። ማን ነው የሚታደገ? ማን ምን እናድርግ ብለን ብናስብ ጎበዝ፣ ይሄ አካል ሊታደገን ይችላል ብለን የምናስብ ከሆነና እኛ ምንተኛ ከሆነ ሰይፉ ይመጣል። ምንም አማራጭ የሌለው ሁለት ጎልተው የሚወጡ መፍትሄዎች አሉ። ምንም አማራጭ የሌላቸው የገዳማውያን አባቶችን ምክር ባለበት አንደኛ ጸሎት ነው። ከኛ እናንተ ለመቅደሱ ቅርብ ናችሁ። እውነት የእስራኤል አምላክ ዝም አይበል፣ ፍርዱን ይስጠና። በሰራችሁ ቤት መኖር እያጣት እየተገፋች ያለች ቤተክርስቲያን፣ ባለመብት እንዳንሆን የተደፈግንባት ቤተክርስቲያን፣ ልጆቿ ተመልካች የሌላቸው ይመስል በቀላሉ የሚወድቁበት፣ አስተዋሽ የሌላቸው ይመስል የሚጮህላቸው የሌላቸው ይመስል፣ ስለዚህ ጠንክረን መሄድ አለብን። ሁለተኛው ያለምንም ቅድመ ሁኔታ ኦርቶዶክሳውያን መደራጀት አለባቸው። የተደራጀ ጥቂት ኃይል ያልተደራጀን ብዙ ያሸንፋል። እንዲህ ሐሳራችንን የበላ ነው መከራችንን የምናይበት ቁልፍ ሚስጥር ስላልተደራጀን የለቅሶ ቤት ንፍሮን የሆን ነው። ያለፈው ያገደመ ሁሉ ይዘግነናል። በቃን እንኳን ብለን አናውቅም። ኦርቶዶክሳውያን መደራጀት አለባቸው። በተለይ አጥቢያ ላይ የካህናቱ ህብረት፣ የወጣቶቹ ህብረት፣ የሰንብቴቱ ህብረት፣ የማህበራቱ ህብረት፣ ይሄ ሁሉ አንድ ላይ ለቤተክርስቲያን ዘመቆ መቻል አለበት። መደራጀት አለብን። በተለያየ ስፍራ ላይ ኦርቶዶክሳውያን ለሚያልቁት እልቂት እኛ ድምጽ መሆን ካልቻል ይመጣል። ህብረት ይፈልጋል። ብንሰባሰብ ኃይል ብንፈጥር የቤተክርስቲያኒቱን መብት እናስከብራለን፣ እኛም እንከበራለን። አለበለዚያ ግን የሚመጣውን ነገር መቋቋም ያቅተናል። ስለዚህ ይሄን ቁጭ ብሎ አስቦ አውጥቶ አውርዶ
እንዴት ነው መደራጀት ያለብን? ምን አይነት ኃይል አለ? ቤተክርስቲያናችን እንዴት እንጠብቅ? የሚሉ ጉዳዮች ላይ በአግባቡ ተነጋግሮ መፍትሄ መስጠት ያስፈልጋል። እንዲህ ካደረግን ብቻ ቤተክርስቲያናችንን መታደግ እንችላለን። ከሁሉ በላይ የቅዱሳን አባቶቻችን ጸሎት ረድኤተ እግዚአብሔር ሳይለየን ቤተክርስቲያናችንን ከተደቀነባት አደጋ ሁሉ አውጥቶ የትንሣኤን ዘመን እንዲያሳየን የሱ ቅዱስ ፈቃድ ይሆንልን። አንድ 3 ቀኖናዎችን ላንብብና ለምንድን ነው የሚያስፈልገው? ምዕመናን እርግጠኝነት እንዲሰማቸው ነው። የምናወራውና የምንናገረው ነገር ከቤተ ክርስቲያን ቀኖና ተነስተን እንጂ ከራሳችን ልብ ወለድ እንዳልሆነ እንድናውቅ ነው። ዝም ብሎ መሰበክ አይደለም። አሁን እዛ አሜሪካ አንዱ ቄስ ንስሐ ልጆቹን ሰብስቦ ካህን ምንም ቢያደርግ አትናገሩ እግዚአብሔር ይፈርድባቸዋል ይልልሃል። ይሄ ልክ ነው እኮ ካህን በግል ኃጢአቱ ከሆነ እኮ አዎ ክህነቱ ምንም አይሆንም፣ እሱ ይጠየቅበታል። እሱን እናውቃለን እኮ። አሁን እኮ ስለ ካህናት አይደለም ያወራነው፣ ስለ ተደራጁ ወንበዴዎች ነው የምናወራው። ቤተክርስቲያንና ህዝቡን ወደ ሲኦል የሚነዱ የዘር ጣዖት የሚያመልኩ ተደራጅተው ባለሀብት የሚሆኑ ነው እንጂ በግሉ ሰውየው ገንዘብ አጓግቶት የሆነ ቀን የሰረቀ ወይንም በዝሙት የወደቀ ወይንም ሰው የመታ አለ እኮ ቀኖናው አለው ለዚህ ሁሉ፣ ወይንም የተቆጣ እያለ እኮ አለው። መልሶን ሳይገባል ያ ሰውዬ። አሁን እንደሱ አይደለም። 30 ዓመት ሙሉ በቡድን ተደራጅቶ ህንጻ እየሰራ ህንጻ መውደቅ ነው እንዴ? ገንዘብ በባንክ ሚሊዮኖች ማስቀመጥ የአንድ ቀን ስተት ነው እንዴ? እምነት ነው። በዘር መደራጀት ስተት ነው አይደለም፣ እምነት ነው። አይ አማራጭ ፍልስፍና ነው። ከኦርቶዶክስ የተለየ አማራጭ ፍልስፍና ነው። አማራጭ የህይወት መንገድ ነው። የኛ አባቶች መነኮሳት ናቸው። ምንኩስና አሴቲክ ላይፍ ትህርምት ነው። ከምግብ እንኳን ቀንሶ መብላት ነው። ከምግብ ጠግቦ አለመብላት እንዴ! ውሃን እንኳን አለመጠጣት፣ እንዳውም ነፍስን ውሃ አስጠማት። ማሪ ሳቅም እንዴት ያለ ነገር ነው! ስለዚህ ይሄንን ትቶ ካህን አትናገሩ የሚል ሰው ትሰማለህ። እሱ ወገኖቻችን እያሳረደ እያስጠፋ ልጆቹን ካሳደገ ሀብት ከሰበሰበ እሱ አካባቢ ችግር ከሌለ ትክክል ነው ሁሉ ነገር። በጣም እንወዳቸው ሰዎች እንደዚህ ሲሉ ሰምቻለሁ በቅርብ ጊዜ። እዛ ሙሉ የሚኖሩበት ሀገር አንድ ካህን ለዛውም ዘመኑን ይዋጃል ብለን የምንጠብቀው ካህን ምን አይነት መቅሰፍት እንደሆነ ልነግራችሁ አልችልም። እስቲ ቀኖናችሁን እናንብባቸው። 3 ቀኖናትን እናንብብና ምዕመኑ መወሰን አለበት ምን ማድረግ አለብን የሚለውን እኔ ሐሳብ ሰጣለሁ። ዶክተር አለማየሁም ስለሰጠ ማለት ነው። 4ኛው ሐዋርያት ሲኖዶስ አብጥሊስ ነው አሁን ማነበው ቁጥር 76 ነው። 4ኛው ሐዋርያት ሲኖዶስ አብጥሊስ ቁጥር 76 ኤጲስቆጶስ ከክርስቶስ ሰራዊት ራሱን ዝቅ ያደርግ ዘንድ እንዲሁም መንፈሳዊ ሹመቱን ያረክስ ዘንድ አይገባው። አብይ አህመድ ጋር ሄዶ አንዱ ማን ነው ስሙ ይሄ ነጭ ጺም ያለው እውነትም ቄስ የሚመስል ሲያዩት ማን ነው ዜና ማርቆስ ነው ይባል ክቡር ጠቅላይ ሚኒስትር ይፍቀዱልኝና እኔ ጡረታ ልውጣ። ጵጵስናውን ፍቃድ በጣም እኮ የሚገርም ፍቃድ የሚጠይቅ ሰው የማያምን ሰው ጋር ሄዶ ወደ ቤተ ክህነት ግቢ እንዳይገባ ጳጳሳቱ ማውገዝ ነበረባቸው። አብረው ተጓጉዞ ይመጡና ብፁዕ አቡነ ምናምን የቅዱስ ሲኖዶስ አባል ብለው ሻሸመኔ ሲያሳርድ ሲታረድ ንስሐ አባቱ የሞተበት ልጅ ጋር አባት አድርገው ይሾሙታል። ቀኖናው ግን ምን ይላቸዋል? ኤጲስቆጶስ ከክርስቶስ ሰራዊት ራሱን ዝቅ ያደርግ ዘንድ እንዲሁም መንፈሳዊ ሹመቱን ያረክስ ዘንድ አይገባው። ከመኳንንት ስራም በምንም ላይ አይሾም። ወደ ቤተ ክርስቲያን መግባቱ ለመልካም ሹመት ነውና የመኳንንትን ተግባር ጨከን ብሎ ከያዘ ወደ ምድራዊ ጭፍራ መግባቱ ሰማያዊ ንጉሥ የሆነውን ጭፍራ ቢተው ከሹመቱ ይሻር። ጌታችን እንደዚህ ብሏልና ለሁለት ጌታ መገዛት የሚችል የለም፣ ለአንዱ ይታዘዛል አንዱንም እምቢ ይላል። አብይንም ክርስቶስን መታዘዝ አይቻልም። ኢምፖሲብል። የብልጽግና ወንጌል ተከታይ ነው። የኦነግ ኦሮሞማ የዘር የጥቁር ናዚዝም አምላኪ ነው። ልክ ሂትለር ሶይል ኤንድ ዘ ብለድ አፈርና ደም እንደሚለው እሱም ለፌፊ ለፋ የሚል ሰው ነው።
እጅግ ሰው የሚጠላ ሰው ነው። ሰውን ከርስት ለመንቀል የሚሰራ ሰው ነው። ከሱ ጋር የሚተባበር ጳጳስ በዚህ ቀኖና የተወገዘ ነው። ምንም ወዲያ ወዲህ ማድረግ አንችልም። እኛ አልጻፍ ነው። ሁለተኛው ሰባተኛው ሐዋርያት ሲኖዶስ ቀሌሜንጦስ ቀኖና ነው። የተወገዘን ስለሚቀበል ኤጲስቆጶስ ከኤጲስቆጶሳት መካከል ግብሩና ባህሪው እንደዚህ የሆነን ሰው ቢቀበል ይህን ስራም ቢያቃልል ለዚህ ሰው በእርሱ ዘንድ ክብር ቢኖረው በእርሱ ዘንድ እንዳሉት ካህናትን ቢያደርገው ይህን ኤጲስቆጶስ ያግልሉት፣ በእነርሱ ዘንድ በሕገ ወጥነት እንደሚሰራ ይሁን፣ የቤተክርስቲያን ሕጎችና ስርዓቷን ሽሯልና ይላል። ይሄ ንጹህ ኦሮሞ ተብሎ የተሾመው ሰውዬ ቤተክርስቲያን ያወገዘችውን ኃይለ ሚካኤል የሚባል አቃቤ ሃይማኖት ብሎ የሾመ ነው። It's very clear. የተወገዘን ሰው ይሾማል አንድ ጳጳስ። በዘረኝነቱ የሚታወቅ በጥላቻው የሚታወቅ የቤተክርስቲያንን ልብሶች ነጭና አረንጓዴ፣ ቢጫ፣ ቀይ ጣሪያ ላይ ያለውን በቀለም አጥፉ የሚል ልክ እንደሆነ የነፍጠኛ የምኒልክ ነው የሚል ልጆቿን የሚከፋፍልን ሰው አቃቤ ሃይማኖት የሃይማኖት ጠበቃ ያለ ነው። ስለዚህ የዛ ጳጳስ ሃይማኖት ኦነግ ኦሮሞማ ነው፣ ኦርቶዶክስ አይደለም። ለዛ ነው አቃቤ ሾመው። ይሄ ይገለል ነው የሚለው ቀኖና፣ እኛ አልጻፍ ነው። ሶስተኛው ሰባተኛው ሐዋርያት ሲኖዶስ ቀሌሜንጦስ ቀኖና ላይ ውግዘትን ስለማቃለል ነው። ባደረሰው በደል ምክንያት ወይም በትክክል በስልጣነ ክህነት ከርሱ በሚበልጠው ሰው ስልጣኑ በመያዙ ከቤተ ክርስቲያን የተባረረ ኤጲስቆጶስም ቢሆን ቄስም ቢሆን ዲያቆንም ቢሆን የስልጣን መያዝና ግዝት ሳያግደው ያለ ፍርሃትና ያለ መገረም በግድ አገልግሎቱን ቢቀጥል ውግዘቱን አቃሎ ቢያገለግል እስከ መጨረሻው ከቤተ ክርስቲያን ይወገድ ይላል እና አቡነ ሳይሮስ እና ከዛ በኋላ የተሾሙ ሰዎች ከዛ ውስጥ እኮ የተመለጠው ሁለተኛ የተሾሙ አሉ እናውቃለን። ከተወገዙ በኋላ ይሄን ቀኖና ጥሰው አውግዟል። ወደ ኋላ ምን ይላል? ከቤተ ክርስቲያን ይወገዱ ነው የሚለው። አሁን ለክርስትና የማይበቁ ሰዎች ናቸው አባ እየተባሉ ያሉት። እነዚህን አባ ብሎ አባሉ ያደረገው ሿሚ ራሱ ይሻር ነው የሚለው። ሲኖዶስ አለን ማለት እንችላለን። በዚህ አይነት የሐዋርያትን ሲኖዶስ የምንከተል ከሆነ ነው። የሐዋርያትን ትተናል ነው የብሔር ለዚህ ነው ቅድም ሳይሮስ የብሔር ብሔረሰቦች መብት፣ ነፃነት፣ ተገፍተው የወጡ እኩልነት፣ ቅድም መምህር ሙሉጌታ እንዳስቀመጠው እነዚህ ቃላት በሙሉ የክርስቲያን ቃላት አይደሉም። የነፃ አውጪዎች የዘር ነፃ አውጪዎች ቃላት ነው። የወያኔና የኦነግ ነው። እነሱ ናቸው ባሪያነን አሉ። መጀመሪያ ማንም ሳይነካቸው ትልቁ ሀገር ውስጥ እየኖሩ ባሪያነን አሉ። እሺ ምን ይሁን ሲባል ነፃ ልንወጣ ነው። እሺ ከማ ሲል ሀገር መገንጠል ነው ወይንም ሰፈር ገንጥሎ ሌላውን መዝረፍ፣ መግደል፣ መጋደል ነው። ይሄን ተከትሎ አቡነ ሰላማ መንበረ ሰላማ፣ መንበረ ጴጥሮስ፣ መንበረ ምናምን የሚሉትን ሰዎች ሲወገዙ አላወግዝም የሚል አባት አለኛ ቤት ውስጥ። አሁንም አብረው ቁጭ ብለው ሲኖዶስ ነው ይሉናል ማለት ነው። ይሄ ነው ምዕመናን። ስለዚህ እኛ በራሳችን ፈቃድ አይደለም፣ በራሳችን አስተሳሰብ አይደለም፣ መላምት አይደለም፣ የጉባኤ ውሳኔ አይደለም፣ የሐዋርያት የመንፈስ ቅዱስ ውሳኔን ተከትለን አባት ማለት ይሄው በቀኖናችን እንዲህ የሚያወላ ነው። ይሄን እከሌ ያሟላል፣ ይሄን እከሌ ያሟላል። ምክንያቱም በዘር ተደራጅቷል። ምክንያቱም ባለ ሀብት ሆኖ እየነገደ ነው እኛን ትቶ። ምክንያቱም ሰው እያስገደለ በገደለው ማህበረሰብ ላይ ይሾማል። ምክንያቱም ለመኳንንት ይገዛል እያልን በክራይቴሪያ ከነዛ አባቶች ጋር ባለመተባበር ቤተክርስቲያናችንን ማጽዳት እንችላለን። ይሄ ደግሞ የሚጀምረው ከአጥቢያ ነው፣ ሩቅ አይደለም። አጥቢያ ከሰበካ ጉባኤ ጀምሮ በሐዋርያት ቀኖና ከተጻፈው ውጪ መጥቶ የሚያገለግልን ዲያቆን፣ ቄስ፣ ምዕመንም ሆኖ ሰበካ ጉባኤ ውስጥ ገብቶ ለሆዱ የሚሰራን ሰው ምዕመናን ለይተው መቃወም አለባቸው። ቤተክርስቲያናቸው መጠበቅ አለባቸው። ያለ ሲኖዶስ እኮ እኛ 1600 ዓመት ኖረናል። እንደ የግድ ሲኖዶስ የሚባል ነገር መኖር አለበት እንደ ቢኖር ጥሩ ነው። ሲኖዶስ ሲሪያ አለ፣ ሲኖዶስ ግብፅ አለ፣ ሲኖዶስ ህንድ አለ፣ ሲኖዶስ ኤርትራ አለ። ሁሉም አባቶቻችን ናቸው እዚህ ከጠፋና ዘረኛ ከሆኑ።
እኛ ከመንበረ ማርቆስ የሚነቅለን የለም እኮ። የተበላሹ ሰዎች የግድ ካልተቀመጡ አንድ ላይ አንድነት የሚል ሰው አሁን ኢሜል የጻፈልኝ ሰው አለ። ለአባቶች አንድነት የሚጠቅም ነገር አልተናገርክም የሚል። እኔ የሞት አንድነትና የህይወት አንድነትን ለይቼ ነው የማስበው። የሞት አንድነት አለ። ለምሳሌ የሮም ካቶሊክ የጌታችንን ባህሪ ሁለት ባህሪ ብላ ከፍላ እነ ሊዮን ባደረጉት ተገነጠሉ። ከዛ በኋላ ከነሱ ጋር የተገነጠሉትን ሰውዬ በአንድ ፖፕ ስር በመላው ዓለም ያለውን ካቶሊክ አንድ አድርጉ። ስለዚህ ይድናሉ ማለት ነው። አንድነት ያድናል ማለት ነው። በሐሰት ዙሪያ አንድ መሆን። ሌቦች አንድ ስለሆኑ እንድናለን ማለት ነው። እኛ አይደለም። በእውነተኛው የሐዋርያት ትምህርት ዙሪያ አንድም ካለ ምዕመናን በዛ ዙሪያ አንድ ሲሆኑ እንድናለን እንጂ ብዙ ሌቦች አንድ ስለሆኑ አንድ ነው አይሆንም። እንደሱ መከፈል ምናምን የሚባለው ነገር የለም። መከፈል የለብንም። እኛ የለብንም። በእምነት በቴዎሎጂ አይደለም የተከፈል ነው። በስራቸው ግን ቴዎሎጂውን የካዱ ሰዎች አባት ነን ብለው ስለወጡ፣ ዶግማውን የካዱ ሰዎች አባት ነን ብለው ስለመጡ። የዶግማ ክህነት እኮ በቀኖና አኗኗር ይታወቃል። ቀኖናው እኮ ዶግማ መጠበቂያና ልኬት ነው። በዚህ ዶግማ የሚያምኑ ሰዎች እንደዚህ ነው የሚኖሩት ማለት እኮ ነው። እንዴ ዋናውን የክህነት መሰረት ንደው ለምን እንዲህ ታደርጋላችሁ? እኛ እኮ ራሳችን ቀኖና ሰሪ ነን ይለዋል። አትችሉም። የሐዋርያትን ቀኖና መሻር የምትችሉት ቀኖና አለ፣ ማትችሉት አለ። ክህነትን የሚመለከት መነካካት አይችሉም። ማንም ሰው አይችልም አይልም። መጽሐፍ አይልም። አንችልም። ከጌታችን የተቀበልነውን ስልጣን መቀየር አንችልም። ለምን ነው 1600 ዓመት የተቀመጥነው ታዲያ? ይዚያ ትምህርት ጎሎን ነው? ከግብፅ አንሰን ነው? አይደለም። ቀኖናውን መንካት ስለማንችል ነው። ስለዚህ እኔ ከኛ ከመመናን የሚጠበቀው በእውነት እኛ በኃጢአታችን ምክንያት ሀገራችንን ማስቀሰፋችን የእያንዳንዳችን ኃጢአት ጠብታ ጎርፍ ሆኖ ይሆናል ይሄን ሁሉ ያመጣብን ብለን አዝነን ንስሐ ገብተን እያለቀስን እየጾምን እየመጸወትን በመንጋነት ሳይሆን በማስተዋል ቤተክርስቲያናችን እያንዳንዱ ሰው የመከላከል ኃላፊነት አለብኝ የሚል ስነ ልቦና ውስጥ መግባት ነው መጀመሪያ የሚመስለኝ። ታዲያ የራሳችንን ኃጢአት፣ ርኩሰት፣ ድካም ሳንረሳ ይሄ ቅዱስ ነኝ ማለት አይደለም። ቢያንስ ህጉን ባልጠብቅ እንኳን በመዋቅር አልሽረውም ማለት ነው። ተስማምቼ አልሽረውም። እኔ ያቅተኛል እንጂ ተስማምቼ አልሽረውም። መንገዱን የሚችሉ ሰዎች ውስጡ ይሄዱበታል። መንገዱን አላጠፋባቸውም ብለን የራሳችንን ድካም አምነን ያን ውሳኔ በግል መወሰን ነው መጀመሪያ። ስለ ነፍስ ነው ይሄ ሁሉ ጭቅጭቅ፣ ስለ ነፍስ ነው። ነፍሳችን ከጠፋ ምንም አናተርፍ። እሱ አንድ ሆኖ አለሆኖ ነፍስ የሚያጠፋ ከሆነ ምንም አይጠቅም። ለምን እንጨቃጨቃለን? ስራ አተርኮ ብር አካፍሉን እያልናቸው አይደለም? እንደ ኦሮሚያ ቤተ ክህነት ቁልቢ እኮ ብዙ ብር ነው የሚገባው፣ ደብረ ሊባኖስ እኮ ብዙ ብር ነው ያለው እያለ ስለ ብር ብቻ የሚያራ ያሰት መነኩሴ በኦሮሞ ስም ይነግዳል። አባ ሳሪዎስ አንድ የካህናት ማሰልጠኛ ኦሮምኛ ከፍተው ያውቃሉ? ይሄን ሁሉ በጵስና ዘመናቸው አንድ ኮሌጅ ከፍተው ያውቃሉ? እሳቸው ድርሻቸው መጠየቅ ብቻ ነው። መስራት እኮ ጠያቂ ነኝ። አዎ የኦነግ እኮ ነው። ኦነግ እንዲህ ይላል። ለምሳሌ ኤግዛክትሊ ኦነግ እኮ ነው የኦሮሞ ጥያቄ አልተመለሰም ይላል። ሁሉ ጊዜ ያስባለሁ እኔ ኦሮሞ ማንን ነው የሚጠይቀው? ምንድን ነው የሚጠይቀው? ምርጋ አባለፉማ ይልሃል። የመሬት ባለቤትነት አሃ ማም ባለቤት ሆኖ ማም ባለቤት እንዳይሆን ነው እየጠየቅ ያለው። ይሄ እኮ ናዚዝም እኮ ነው። ኢትዮጵያ ውስጥ ሰው ሁሉ መሬት ላይ ነው ያለው፣ አየር ላይ ያለ ሰው የለም። ዘረኝነት እዚህ ውስጥ ነው የተደበቀው። እየጠየቅነው ጥያቄው አልተመለሰም። ምንድነው የሚጠይቀው? ማንን ነው የሚጠይቀው? እዛው ሲኖዶስ አብሮ አይመልስም እንዴ? ምንድነው ይሄ? ይሄ ኦነግ ነው። ሳይሮስ ኦነግ ነው። ሰረቃ ወያኔ ነው፣ ህወሓት ነው። ልክ እንዲህ ስትለው ወያኔ የምትለውን ቃል ትግራይ ማለት ነው ይሉሃል የነሱ አክቲቪስቶች። አየ ህዝቡን በአስተሳሰባቸው ስር ስለቋጠሩትና ባሪያ ስላደረጉት የነሱን የሐሰት ስም ለህዝቡ ይሰጡታል። ልክ ወያኔ ስትል ትግሬ ሰደብክ ይሉሃል፣ ኦነግ ስትል ኦሮሞ ሰደብክ ይሉሃል። ህዝቡም አንዴ ደንዝዟል። በ50 ዓመት ጩኸት አብሮ አዎ ሰደበን ይላል። አሁን የተናገርከውን ክሊፕ ያደርግና ሰርቨር አላቸው እዛ ላይ ያስቀምጥና የሆነ ዓመት ያወጣል። እንዲህ ብለህ ነበር ይልሃል። በቃ ስራቸው ይሄ ነው። ንስሐ መቼውንም አይገቡም፣ እነዚህ መቼውንም አይገቡም። ስለዚህ እያንዳንዱ ኦርቶዶክስ ነው በዘር በግሩፕ በምናምን ማሰብ ትቶ
በሐዋርያት ቀኖና ስለነፍሱ እያሰበ ከቀበሌ ማነው ከአጥቢያ ጀምሮ የሚሰራውን ስራ በኦርቶዶክሳዊ መነጽር እየመዘነ መዋጋት አለበት። ከዛ የበረታ ሊቃውንቱ የገባው ጳጳስ የጨከነ ሊቃውንቱን ሰብስቦ የተሻሩ ቀኖናችን ዘርዝሮ ሌሎቹን ስለበዙ ሳይሆን በቀኖናው ከሐዋርያት ጋር ሆኖ ያውግዛቸው። አንድ ሰው ራሱ ይችላል ማውገዝ። ለምን? ከሐዋርያት ጋር ሆነው ነው የሚያወግዛቸው። አሉ እኮ ሕያዋን ናቸው እኮ በስጋ እዚህ ስለማይታዩ ነው እንዴ? ቀኖናቸው አለ። ቀኖናቸውን ይዞ አንድ ጳጳስ ሁሉንም ማውገዝ ይችላል ከቀኖና አይወጡት። ስለዚህ ይሄን ካደረግን ቤተክርስቲያናችንን ማዳን እንችላለን እንጂ በድምጽ ብልጫ ይሄ አሁን ለነገሩ ድምጽ ብልጫ ያስፈልጋል። ምክንያቱም የፌዴሬሽን ምክር ቤት ሆኗል። ስንት ኦሮሞ አለ ስንት አማራ አለ እያሉ እኮ ነው የሚቆጣጠሩት እኮ ይቆጥራሉ እኮ ቆጥረው እኮ ለአብይ ሰጥተዋል ሲያስቸግራቸው። ሲቆጥሩ ደግሞ ኦሮሞና ምናምን አነስኩ የሚለው በስቶ ቁጭ አለ። እንደዛም ሆኖ አይጠግቡም፣ በሽተኛ ናቸው። these are sick የኦነግ በሽተኞች ናቸው። እና ወዳጄ እኛ ቀኖና ሐዋርያት ቅዳሴው መጽሐፍ ቅዱሱ ትውፊቱ ህይወቱ ስለሚመራን ምንም ኮንፊውዝድ መሆን የለብንም። ምንም ግራ መጋባት የለብንም። ምንም ዘመናዊው ቄስ ይሄ ለራሱ ሲል አዲስ ስብከት ያመጣውን የሰብስቦ ቄስ አትናገሩ የሚለው እንዴ መናገር ብቻ አይደለም፣ ቢቻል የገረፉ ማባረር ነበረ። ነፍሳትን የሚገልሰው የሀገሩ ህግ የሚፈቅድ ከሆነ ተሰብስበ የገረፍክ ማባረር ምን ይሰራል? የክርስቶስ ቤተ መቅደስ ዘር ከቆጠረ በኋላ ምክንያቱም አዲሱ ዘር አይደለም እሱ። እኛ እኮ አዲስ ዘሮች ነን። በስጋ በደንብ በቋንቋ እኮ የማንመዘን አዲስ ዘር ነን። ክህነት ይሄን አዲስ ዘር ማገልገልና ሌሎቹ ወደዚህ ወደ አዲስ ዘር መጨመር እንጂ ይሄን አዲስ ዘር መክፈል መበተንና ወደ ተራ ወደ ቀደመ ሞት መመለስ አይደለም። አሁን ያጋጠመን እኮ ወደዛ የሚነዱን ሰዎች ናቸው ያጋጠሙ።